አይማዬ በጣም ቀናሁኝ ስትተኛ አይቼሽ በጣም ቀናሁኝ አለችና ምንድነው ያስቀናሽ እኔ ልጅ ሳት አተኛኝሽ ምን ነው መቤቴ ምን አረኩሽ ወልዳ ያየች እኮ በልጅ አትጨክንም ምን ነው አንቺ በኔ ልጅ ጨከንሽባት አዝነን ደስተኛ መስለን ተጨንቀን የተረጋጋን መስለን በእግዚአብሔር ፊት የምናቀርበው ጸሎት የሽንገላ ጸሎት ዋስራ በመጽሐፍ ቅዱስ በጣም አስደናቂ ከሆኑ ስለ ጸሎት ኃይል ስለ ጸሎት በእግዚአብሔር ፊት በምን አይነት ሁኔታ መቆም እንዳለበት ከሚያሳዩ ታሪኮች አንዱ የሐናና ሳሙኤል ታሪክ ነውና ሐናና ሳሙኤል ባሏ እጅግ አድርጎ ይወዳታል ግን እግዚአብሔር በልጅ አልባረካትም ከዚህ የተነሳ በጣም ታዝን ነበር በይበልጥ በብሉይ ኪዳን ልጅ አለመውለድን በጣም በትልቁ ከሚያዝኑበት ነገር አንዱ ነው ለምን በህዝቡ መካከል አንዲት ሴት በልጅ ካልተባረከች እንደ ኃጢያተኛ ስለምትታሰብ በጣም አድርገው ነበር የሚያዝኑት በብሉይ ኪዳን ሴቶች ልጅ ከሌላቸውና ደግሞ ያው እባቡን የሚቀጠቅጠው ወንድ ልጅ ይወለዳል የሚልም ነገር ስላለ ከዛም ተስፋ ይወጡ ስለሚመስላቸው እግዚአብሔር ያንን ተስፋ በማን እንደሚፈጽም ስለማይታወቅ ከዛም ተስፋ የሚርቁ ስለሚመስላቸው ልጅ ለማግኘት ብዙ እናቶች ብዙ ድካም ሲደክሙ እናያለን አሁን በራሔልና በልያ መካከል የነበረው ልጅ የማግኘት ፍትጊያ ያንን የሚያሳይ ነው እውነት ለመናገር ዝም ብሎ ልጅ የማግኘት ብቻ አይደለም መሲሁ እንደሚወለድ ከእስራኤል ያ ተስፋ ስለነበረ ወንድ ልጅ መውለድ ይልቁንም ደግሞ ወንድ ልጅ መውለድ ትልቅ ቦታ የሚሰጠው ነገር ነበርና ሐና ከባሏ ጋር ለብዙ ዘመን አብራ ብትኖርም ባሏ ደግሞ እግዚአብሔር በልጅ እንዳልባረካት ልጅ እንዳልሰጣት የሆድ ፍሬ ገና እንዳልሰጣት አውቆ ከሌላኛይቱ ሚስቱ አስበልጦ ከሌላኛይቱ ሚስቱ ከወለዳቸውም ልጆች አስበልጦ እሷን በጣም ይንከባከባት ነበር እንዳታዝን በዚህ የተነሳ እንዳይከፋት እንዳትጨነቅ በጣም ብዙ ጥረት ያደርግ ነበር ባለቤቷ ግን ይሄ ሁሉ የባለቤቷ ጥረት ሐናን ከሐዘን አልታደጋትምና እንደውም በአንድ ስፍራ ላይ ባለቤቷ እኔ ከ10 ልጅ አልሻለሽም ይላታል እንዴ እኔ ላንቺ ያለኝ ፍቅር እኔ ላንቺ ያለኝ ጥንቃቄ እኔ ላንቺ ያለኝ እንክብካቤ 10 ልጅ ብትወልጁ እኮ የምታገኙ አይነት አይደለም እኔ ከ10 ልጅ አልበልጥብሽም ተይ ሐና እንዲያትዘኝ ይላታል እሷ ግን ማዘኗን አላቋረጠችም እና በአንድ ወቅት ወደ ቤተ መቅደስ በወጡበት ሰዓት በዛን ጊዜ በደብተራ ኦሪት ነው ቤተ መቅደሱ ገና በሰሎሞን ጊዜ እስኪሰራ ኤሊ ክህነትን ከምስፍና ገንዘብ አድርጎ ያስተዳድር በነበረበት ጊዜ ወደ መገናኛው ድንኳን ወደ ደብተራ ኦሪት በዓል ለማክበር ሄዱ ሐና ለብቻዋ በዛ በእግዚአብሔር ፊት ሆና ትጸልይ ነበርና ከንፈሯ ብቻ ሲንቀሳቀስ ነው የሚታየው የምትናገረው ነገር አይሰማም የምትናገረው ነገር አንድ ጆሮ ብቻ ነው እንዲሰማት የፈለገችው እንጂ ሌላው ሰው እንዲሰማት አልፈለገችም ያንን ጸሎቷን ለአንድ ጆሮ ብቻ ነበር እየተናገረች ያለችውና ካህኑ አንደበቷን ከንፈሯ ሲንቀሳቀስ ያህል ካንደበቷ ግን ቃል አይወጣም የዛን ጊዜ ተጠራጠረ እንደው ዝምላ ጉሽ ወይን ጠጅ ጠጥታ የሰከረች አይምሮዋ የተለወጠ አይነት መሰለውና ሐናን የወይን ጠጅሽን ካንቺ አርቂው አላት እንደዚህ ባጠጪ እንደዚህ አቶኝም ነበረ እና የወይን ጠጅሽን ካንቺ አርቂው ብሎ ተናገራት ሐናና ሳሙኤል በጣም ያሳዝን መልስ ሰጠችው ጌታዬ አለችው ሊቀ ካህናቱን ኤሊን ጌታዬ እኔ የወይን ጠጅ በዚህ ሰዓት የወይን ጠጅ የጠጣው ምናምን ሴት አይደለሁም ይልቅ ልቧ ያዘነባት ሴት ነኝ አለችው እንግዲህ የወይን ጠጅ ጠጥቶ መስከር ወይም መጠንን ሳያውቁ ዝም ብሎ ያገኙትን ነገር ጠጥቶ መስከር የምናምንቴዎች መገለጫ እንደሆነ በዚህ በመሳሙኤል ሐና ንግግር እናውቃለን እና መቼም ስካር ወንድ ሴት አይልም ግን
ሰክሮ እንደዚህ ደግሞ መሆን የምናምንቴነት መገለጫ ነው እና ሳሙኤል እንደዛ አለችው ይልቁኑ ልቧ ያዘነብኝ ሴት ነኝ እኔ እና እግዚአብሔር አምላክ የልቤን ሐዘን አይቶ ይፈጽምልኝ ዘንድ ነፍሴን በሕያው አምላክ ፊት አፈሰስኩ አለችና ሳሙኤል ሐና ቃል ሳታወጣ ከንፈሯ ብቻ እየተንቀሳቀሰ ትናገር የነበረው ለካስ ነፍሷን በእግዚአብሔር ፊት አፍስሳ ነውና እንዲሰማት በልጅ እንዲባርካት ነበር ያጸሎቷ የዛን ጊዜ ኤሊ ስተቱ ገባው በቃ እሷ በልጅ ሐዘን የሰከረች እንጂ በወይን ጠጅ የሰከረች እንዳልሆነች ልጅ በማጣት እንጂ ስካሯ እንደው ስካርም ከተባለ ልጅ የማጣት ስካር እንጂ ወይም የጭንቀት የሐዘን ስካር እንጂ የወይን ጠጅ ስካር እንዳልሆነ ሲገባው በጣም ሐዘን እንዳሰከራት በጣም ሐዘን እንደጎዳት ሲገባው ልጄ እግዚአብሔር ይባርክሽ እግዚአብሔር በወንድ ልጅ ይባርክሽ ብሎ ይሄንን መረቃት ሳሙኤል ሐና ጸሎቷን በእግዚአብሔር ፊት አቅርባ ነፍሷን በሕያው አምላክ ፊት አፍስሳ በሊቀ ካህናቱ ተባርካ ወደ ቤቷ ተመለሰች የሚደንቀው ነገር ጸሎቷ ምን ያህል የእምነት ጸሎት እንደነበረ የሚያሳየው ከዛ በኋላ አዝና አልታየችም ይላል ሳሙኤል ሐና ጸሎቷን በቤተ መቅደስ ካቀረበች በኋላ አዝና አልታየችም ይላል እኛ ወደ እግዚአብሔር በእንባ ከቀረብን ስንመለስ በደስታ ነው መመለስ ያለብን ወደ እግዚአብሔር በትካዜ ከቀረብን ስንመለስ በመጽናናት ነው መመለስ ያለብን ወደ እግዚአብሔር በድካም ውስጥ ቅስስ ብለን ከቀረብን ስንመለስ በኃይል በብርታት ነው መመለስ ያለብን ያ ከምን አንፃር ነው የሚሆነው ከእምነት አንፃር መድኃኒታችን ኢየሱስ ክርስቶስ ወደ እግዚአብሔር በመትለምኑ ጊዜ ማናችሁም ለምኑ ይሰጣችኋል አንኳኩ ይከፈትላችኋል ሹ ታገኛላችሁ ስትለምኑ ግን እንደተደረገላችሁ ቆጥራችሁ ለምኑ ነው ያለ እንደተደረገላችሁ ቆጥራችሁ ለምኑ ስለዚህ ሳሙኤል ሐና የለመነችው ልመና ገና እንደሚደረግላት ሳይሆን እንደተደረገላት አድርጋ አምና ፊቷ በርቶ ተስፋዋ ሰፍቶ ደስ ብሏት በእምነቷ ተጽናንታ ተመለሰች ከዛ በኋላ አዝና አልታየችም ልክ ግን ሊቀ ካህናቱም እንደተናገረ እግዚአብሔር ሰማት ወንድ ልጅ ወለደች ሳሙኤል ሐናና የልጁን ስም ሳሙኤል አለችው ይላል ረከብኩ ስለቴ የለመንኩትን ልመናዬን ተቀበልኩ የለመንኩትን እንደተለመንኩ እግዚአብሔር ልጅ እንዲሰጠኝ በወንድ ልጅ እንዲባርከኝ ነበር የለመንኩትን ከእግዚአብሔር ተቀበልኩ ስትል ስሙን ሳሙኤል ብላ ጠራችው የሚደንቀው እንደገና መልሳ ይቺ ከእግዚአብሔር ተቀበልኩ ያለች ሳሙኤል መልሳ ደግሞ ከእግዚአብሔር ካንተ የተቀበልኩትን ላንተ ሰጠው ብላ ደግሞ በ3 ዓመቱ ሳሙኤልን ለቤተ መቅደስ ስትሰጠው ደግሞ እናያለንና በጣም በመጽሐፍ ቅዱስ ሕይወታቸው ከሚያስደንቁ ሴቶች መካከል የጸሎት ሕይወታቸው በጣም ከሚያስደንቁ ሴቶች መካከል አንዷ እሷ ናትና የሚገርመው እመቤታችን ጌታን መጽነሷን ከሰማች በኋላ ጌታን እንደምትጸንስና እንደምትወልድ ከሰማች በኋላ የገብርኤልን ምስክርነት ከዛ የኤልሳቤጥን ምስክርነት ከሰማች በኋላ የጸለየችው እመቤታችን የጸለየችው ጸሎተ እግዝእትነ ማርያም የምንለው ጸሎት ከጸሎተ ሐና ጋር በጣም ተቀራራቢነት አለው በጣም ተቀራራቢነት አለውና ሐናም ሳሙኤልም በመንፈሳዊ ሕይወቷ ምን ያህል ታላቅ ሴት እንደነበረች የሚያሳይ ነው ይሄና ይሄ በመጽሐፍ ቅዱስ ሌላው በጣም ከሚደነቁ የጸሎት ሕይወቶች አንዱ ነው እኔ በዘመናችንም እንደው ከሰማሁት የጸሎት ሕይወት በጣም ያስደነቀኝ የጸሎት ሕይወት አለ እንደው በጣም አንድ ማቃቸው እናት በጣም በእምነታቸው ጠንካራ የሆኑ በጣም በሕይወታቸው ጠንካራ የሆኑ በእውነት ለመንፈሳዊ ሕይወት አብነት አርያ መሆን የሚችሉ በጣም የሚደንቁ እናት ናቸውና በሕይወታቸው ብዙ ፈተና ቢገጥማቸውም ያንን ፈተና ተስፋቸውን በኢየሱስ ክርስቶስ ላይ አድርገው የሚኖሩ በጣም ጽኑ እናት ናቸውና እኛ እንኳን በእምነት ስንደክም የሚመክሩን የሚያጽናኑን የማይገባ ነገር ሲያዩ ደግሞ ማንንም ሰው ላይ የማይገባ ነገር ሲያዩ አውቀዋለሁ አላውቅም ሳይሉ በፍቅር ቀስ ብለው ቀርበው የሚመክሩ በጣም ተወዳጅ እናት ናቸው እኚህ እናትና
እኔ እንደ እናት ማያቸው እሳቸውም እንደ ልጅ የሚያቀርቡኝ እናት ናቸው አንዲት የወዳጄ የባልንጀራዬ እናት ናቸውና እኚህ እናት አንዲት ልጃቸው ትንሽ የዚህ ከጭንቀት ጋር ከምን ጋር የተያዘ ህመም ይዟት በዛ ተፈተን ነበርና እሳቸውም በዛ በጣም ያዝኑ ነበር እኚህ እናትና ለጠበል መሬታችን ቤተክርስቲያን ለጸበል ይዘዋት ተቀምጠው ጸበል ትጠመቃለች እና ያ የህመሟ ሁኔታ እንቅልፍ ይከለክላት ነበር እንቅልፍ እንዳትተኛ ይከለክላት ነበርና እኚህ እናት ሲያጫውቱኝ ምን አሉ በቃ ልጄ እንቅልፍ እምቢ ብሏት እንቅልፍ አተኛምና እንቅልፍ እንደማተኛ ለካስ ከነገረችኝ ትጨነቃለች ማዬ ትጨነቃለች ብላ አስባ አትነግረኝም ለኔ ግን ለካስ አትተኛም እሷ ለካስ እንቅልፍ አይወስዳትም ቀኑም ሌቱም ተጋጥሞ አንድ ሆኖ እንቅልፍ የሚባል ባይኗ አይዞርም እና አንድ ቀን ያው እንደተለመደው ጠበል አስጠምቂያት መተን ያረፍንበት ቤት ውስጥ ሆነን እኔ ድካም ተሰምቶኝ እንቅልፍ ወሰደኝና እንቅልፍ ጭልጥ ያለ እንቅልፍ ወስዶኝ ስነቃ ልጄ ቁጭ ብላለች ከዛ ምን ነው ልጄ አረፋትም ነበር ትንሽ እንቅልፍ አትተኝም ነበር ለምን ዝም ብለሽ ቁጭ አልሽ ስላት አይ ማዬ በጣም ቀናሁኝ ስትተኛ አይቼሽ በጣም ቀናሁኝ አለችና ምንድነው ያስቀናሽ እኔ ልጅ ሳት አተኛኝሽ የወሰደሽን እንቅልፍ ሳይ በጣም ቀናሁኝ አለች ምን ነው ታዲያ አተኝም ነበር ስላት እኔ እኮ እንቅልፍ ከተኛው ብዙ ቀናት አለፉኝ አንዱ እኮ ችግሬ በጣም እንቅልፍ የሚባል ነገር በፍጹም አይወስደኝም ቀንም ሌትም አንቺን ላለማስጨነቅ ነው እንጂ እንቅልፍ የሚባል አይወስደኝም ይሄ ነው አንዱ የህመሜ ችግር ብላ ነገረችኝ ስትነግረኝ በጣም ደነገጥኩ በጣም ደነገጥኩ እና እንደ እናት ልጄን በእንቅልፌ እንኳን ላስቀናት ብዬ በጣም ደነገጥኩ በጣም አዘንኩ እና ቀና ብዬ ሳይዛው ያለንበት ቤት ውስጥ ሆኜ ቀና ብዬ ሳይ የመቤታችን ቤተክርስቲያን ጉልላቷ ይታየኛል እና እዛው በተቀመጥኩበት ምን ነው መቤቴ ምን አረኩሽ ወልደሽ ታቂ የለ ወልደሽ አይተሽው የለ ወልደሽ አይተሽው የለም ወይ ወልዳ ያየች እኮ በልጅ አትጨክንም ምን ነው አንቺ በኔ ልጅ ጨከንሽባት ለኔ የሰጠሽውን እንቅልፍ ለልጄ መስጠት እንዴት ይሳነሻል እና ለልጅሽ ንገሪልኝ አሁኑኑ ለልጅሽ ንገሪልኝ ልጄን እንዴት በእንቅልፌ ላስቀናት ብዬ እንባዬን አፈሰስኩ ልክ ያንን እንባዬን አፍስሼ ዞር ብዬ ስመለከት ልጄን እንቅልፍ ያዳፋት ተመለከትኩ በጣም ኃይለኛ እንቅልፍ ያዳፋት ተመለከትኩ ከዛ ተኛች አሉ ከተኛች በኋላ ውላን ያደረችው አሉ ሳትነ እንደው ባንድ ጎኗ ሳትገላበጥ ውላን ያደረችው አሉ እንደው እግዚአብሔር እንድታርፍ ሲፈቅድላት ማለት ነውና የኛ እናት ጸሎት ከኡነት እናት አንጀት ከኡነት ፍቅር የመነጨ ጸሎት እግዚአብሔር እንዴት አድርጎ መልስ እንደሚሰጥ እና እኛ አሁንም አብሶ ለምን ቀርባቸው ሰዎች በእውነት ሁሉን እንድናፈቅር ብንታዘዝም እኛ አሁን ባለንበት መንፈሳዊ ደረጃ ሁሉን አስተካክለን መውደድ እንደማንችል የታወቀ ነው እግዚአብሔር ወደዱ ያለን ሁሉን አስተካክለን ሁሉን እኩል አድርገን ነው ግን መቼም ይሄ በዚህ ዓለም የሥጋ መሳሳብ ስላለ ሁሉን እኩል መውደድ ላንችል እንችላለን እና ለምን ቀርባቸው ሰዎች በፍቅር ሆነን የምንጸልየውን ጸሎት እግዚአብሔር ይሰማል ምክንያቱም ፍቅር ያለበትን ጸሎት እግዚአብሔር ስለሚሰማና የኚህ እናት ጸሎትን ሁሉ ጊዜ ባስታወስኩት ቁጥር መቤታችን እንዴት አርጋ እንደው በእናትነቷ ሲማጸኗት መውለድን አይተሽዋል ልጅ ኖሮሽ አይተሽዋል አንቺ እናት ሆነሽ የእናትነት ነገር ስለምታቂ በኔ እናት ሆንኩት በኔ አትጨክኝ ብለውኝ ባልቴት ሲለምኗት እኚህ እናት ሲለምኗት ጸሎታቸውን በልጇ ፊት ያቀረበችበት ፍጥነት ጌታ ደግሞ ያን ሰምቶ የመለሰበትን ነገር ሁሉ ጊዜ እጅግ ሳደንቅ ኖራለሁና ጸሎት ማለት እንዲህ ነው በቃ ነፍስን በእግዚአብሔር ፊት ማፍሰስ እንደው የውሸት አይደለም በእግዚአብሔር ፊት በከናፍረ ጉህሉት ይሄ ሽንገላ በተሞላበት ከንፈር ምናቀርበው ጸሎት በእግዚአብሔር ፊት ተቀባይነት የለው አዝነን ደስተኛ መስለን ተጨንቀን የተረጋጋን መስለን በእግዚአብሔር ፊት የምናቀርበው ጸሎት የሽንገላ ጸሎት አዝነን ከሆነ ሐዘናችንን ተጨንቀን ከሆነ ጭንቀታችንን ነው ለእግዚአብሔር መናገር ያለብን ለምን ከንፈራችን ሳይናገረው ልባችን ውስጥ ያለውን እሱ ያውቀዋልና
የኝህንና ጸሎት በጣም ሁሉ ጊዜ ሳስታውሰው ኖራለሁ። እግዚአብሔር ደግሞ ማይወደው ማይደሰትበት ጸሎት ደግሞ አለ። ይሄ በይበልጥ ጌታችን በወንጌል ላይ የተናገረው የፈሪሳዊውና የቀራጩ ጸሎት ምን ያህል ልዩነት እንዳለው ጌታችን ተናግሯል። እግዚአብሔር ትህትና የሌለው ጸሎት ደስ አይለውም። ፍቅር የሌለው ጸሎት በፊቱ የተወደደ አይደለም። እና ቀራጩም ፈሪሳዊውም እኩል ነው ቤተ መቅደስ የሄዱት። ፈሪሳዊው ጸሎቱ ምን ነበረ? ሌባ ወይም ቀማኛ ወይም አመንዝራ ስላልሆንኩ አመሰግናለሁ፣ ካገኘሁት ሁሉ አስራት አወጣለሁ፣ በሳምንት 2 ቀን እጦማለሁ፣ እንዲህ ብሎ ጸለየ። ከዚያ በኋላ ዞር ብሎ ቀራጩን ሲያይ ግን እንደዚህም ቀራጭ ስላልሆንኩ አመሰግናለሁ ብሎ ተናገረ። እንግዲህ በፊት የጸለየው ጸሎት እንደው የተሻለ ደህና የነበረ ቢሆንም መጨረሻ በተናገረው ቃል ግን ራሱን ከወንድሙ አስበልጦ ለምን ቅድም እንዳልነው ጸሎት ፍቅረ ቢጽ ከሌላት ፍቅር ከሌላት ጸሎት በእግዚአብሔር ፊት የተወደደች አይደለችምና ራሱን ከወንድሙ አስበልጦ ወንድሙን ከሱ አሳንሶ ንቆ እንደሱ ስላልሆንኩ አመሰግናለሁ አለ። ይሄን የሰማው ቀራጩ ግን ጌታችን ሲናገር ቀና ብሎ እንኳን ወደ ሰማይ ላይ አልደፈረም። አንገቱን ወደ ሰማይ አንገቱን ወደ ምድር እንዳቀረቀረ ደረቱን እየደቃ ጌታ ሆይ እኔ ኃጢአተኛ ነኝና ማረኝ ብሎ በእግዚአብሔር ፊት ለመነ፣ ጸለየ። እውነት እላችኋለሁ አለ ጌታችን፣ የሁሉን ልብ የሚመረምር አምላክ፣ የሁሉን ጸሎት ተቀብሎ መልስ የሚሰጥ አምላክ እውነት እላችኋለሁ ከፈሪሳዊው ይልቅ ቀራጩ ጻድቅ ሆኖ ወደ ቤቱ ተመለሰ አለ። ማለት ጸሎቱ በእግዚአብሔር ፊት ቅድመ እግዚአብሔር ተቀባይነት አግኝቶ ተመለሰ ማለቱ። አንደኛ እሱ እንደ ቀራጩ ስላልሆንኩ አመሰግናለሁ ሲል ቀራጩ ከማናነሽ ብዬ እኔም እንደሱ ስላልሆንኩ አመሰግናለሁ አላለም። ወይም ደግሞ እኔ ካንተ በምን አንሼ ነው ብሎ ለፈሪሳዊው መልስ ለመስጠትም አልሞከረም። ብቻ አንገቱን ደፍቶ እኔ ኃጢአተኛ ነኝና ማረኝ አለ። እውነትም ይሄ ሰው ጻድቅ ሆኖ ተመለሰ ብሎ ጌታችን ተናገረ። ትህትና ራስን ብቻ መክሰስ፣ ሌሎችን ሳይሆን ራስን ብቻ መክሰስ በጸሎታችን ውስጥ ሲኖር እግዚአብሔር ያንን ጸሎት ያ ካልሆነ ግን እግዚአብሔር በትዕቢት የተጸለየ ጸሎት፣ በትምክህት የተጸለየ ጸሎት፣ ሌሎችን ዝቅ በማድረግ የተጸለየ ጸሎት፣ እርግማን ያለው ጸሎት፣ እገሌን እንዲያርግልኝ እገሌን እንዲህ ፍጠርልኝ ብለን ምን ጸልየውን ጸሎት እግዚአብሔር አይሰማም። ለምን? በእግዚአብሔር ፊት ሁላችን እኩል ነን። እኩል ስለሆነ እንዲህ ብለን ምን ጸልየውንም ጸሎት አይሰማም። አንዳንዶች እንደ በብሉይ ኪዳን እንዲህ በሚል ጸሎት አለ አይደለም ወይ? ጠላቶቼን ተጣላልኝ የሚረግሙኝን እርገማቸው የሚል ጸሎት አለ አይደለም ወይ የሚሉ አሉ አንዳንዶች። ያ አንደኛ የብሉይ ጸሎት ነው። ጸሎቱ ራሱ የብሉይ ጸሎት ነው። በብሉይ ጠላትህን ጥላ ወዳጅን ውደድ የተባለበት ዘመን ነው። ሐዲስ ኪዳን ግን ጠላትህን ውደድ የተባለበት ዘመን ነው። ይሄንን ለይተን ማወቅ ያስፈልጋል። ሁለተኛ አባቶቻችን በትርጓሜም ጠላት እንዲህ ተብሎ የተነገረው ለዲያብሎስ አድርገው ይተረጉማሉ። ለዲያብሎስ አድርገው ለኃጢአት አድርገው ለሞት አድርገው ይተረጉሙታል። በዋናነት ለዲያብሎስ ነው ጠላት ብለን የምንተረጉመው አሁን። ስለዚህ ክርስቲያኖች በጸሎታችን ሌሎችን ማሰብ፣ ሌሎችን መዘከር፣ ስለ ሌሎች መጨነቅ፣ ሁሉ ጊዜ እኔ ከሚል ጸሎት መራቅ፣ እንደ ፈቃዱ መጸለይን ጸሎታችን ከንባብ ጸሎታችን ከድጋም ወጥቶ በዚህ አይነት መልክ በዚህ አይነት ስርዓት በእግዚአብሔር ፊት የምንቆምበትን ነገር የምንለማመድበት ይሆናል ማለት ነው።